እንዳትንቀሳቀሱ ጆሮ ላይ ያልኳችሁ እኮ ቤዛና ዳኒ ጨዋታችሁ አብቅቶ ከሀገር ለመውጣት ያደረጋችሁት ሴራ እዚህ ጋር ያበቃል። ስለዚህ አሁን የሰረቃችሁትን ዕቃ መሬት ላይ አስቀምጡ። ቤዛ አልቆልኛል በቃ። በዚህ በኩል ደግሞ እንደሩጡ እርግጠኛ ሆነ መረጃ አለ። ስለዚህ በጣም በጥንቃቄ እንይዛችኋለን ማለት ነው። እሺ ኢንስፔክተር፣ እኔ ዝግጅቴን ጨርሻለሁ። ልክ እንደመጡ ጋፈጣቸዋለሁ። ስማኝ፣ ፊት ለፊት ወጥቶ ከነሱ ጋር መጋፈጥ ጥሩ አይመስለኝም። እነሱ በጣም ተስፋ የቆረጡና ምርር ያላቸው ወንጀለኞች ናቸው። ስለዚህ ምንም ነገር ስታደርግ በጥንቃቄ ይሰማል አይደል? በጥንቃቄ ማስጠንቀቂያ እሰጥሃለሁ። ያለ ትዕዛዝ ምንም አይነት የሽጉጥ ድምፅ መስማት አልፈልግም። ይሰማል አይደል? ስለዚህ ነገርን በሙሉ ማተኮር አለብህ። በራስ መተማመን ላይ ብቻ ነው። እሺ ኢንስፔክተር፣ ቤት ቦታ እንድገባ ነው የምትፈልገው? አንተ በጀርባው አጥር በኩል ሂድ። ልክ ከዛ ጋር እንዳለፉ ከጀርባ መተን ማረካቸዋለን ማለት ነው። በጣም ጥንቃቄ፣ ካዩ ያመልጡ ነው። ስለዚህ እኔ በዚህ በኩል ያለው በጀርባው በአጥሩ በኩል በዛው ቅያስ በኩል እንገናኝ። በቃ ወጣት ትችላለህ። አይኔ የካናዳ ሮድ እንዴት እያደረገ ነው ግን? ቆይ እሱን ተውና መቼ ነው ቆይ የምትመጣው? ለምን ትክክለኛውን ቀን አትነግረኝም? በጣም ደስ ይላል በእውነት ነው። እዚህ ስራው ብቻዬን በጣም ከብዶኝ ነበር። እስኪ አንተ ደግሞ ትንሽ ደገፍ አድርግ። ውፌኔ ውጭ አሁንስ ይኸውልህ በጣም ስልችት እያልከኝ ነው እንዴ? በደወልክ ቁጥር ቆይ ስለ ሴቶች ልታወራኝ ነው እንዴ? ሩታ አባቷ ጋር ሄዳለች። አሬ ደግሞ ከዴቭ ጋር ነው ያለችው። እኔ ትኩረቴን ስራ ላይ አድርጌ ስራዬን እየሰራሁ ነው። እባክህ ተወኝ እንዴ። አረን ያልተናደድኩም እንዴ? ምን የሚያናድድ ነገር አለ? ለማንኛውም ይኸውልህ መምጫ ሲደርስ ከነማሳወቅ። አሬ ዳኒ ሰውየው ቀረኩ እንዴ? ሰዓቱም እየሄደ እኮ ነው። ይኸውልህ ዳኒ እጃችን ላይ ያለውን ነገር እንዳያበላሽው እፈራለሁ። እባክሽን በጭንቀት ላይ ሌላ ጭንቀት አትጨምሪብኝ። ፍርሃትም ሙሉ ለሙሉ አስወግድና እኔ የምልህን እቅድ ብቻ ስማኝ። እኔ የማደርገውን ነገር ስለማቅ አንተ እኔ የምሰጠን ትዕዛዝ ብቻ መቀበል ነው የሚጠበቅ። ቆይ እህቴ፣ ይሄ ነገር መች ነው የሚያበቃው? እኛ አዲስ ህይወት ለመጀመር እየሄድንበት ባለንበት መንገድ አንቺ ደግሞ ሌላ በቀል። ያንን ሰፈርና ሰዎቹን እኛን የናቁን ሰዎች በሙሉ ዝም ብዬ ጥዬ መሄድ አልፈልግም። እዛ ከመሄዴ በፊት ለእነሱ ትልቅ የቤት ስራ ሰጥቻቸው ነው የምሄደው። እዛ አዲስ ህይወት እየጠበቀን ባለበት ጊዜና ሁሉ ነገር ቦታ ቦታ እየያዘ ባለበት ጊዜ አንቺ አዲስ ነገር አስበሽ እንደዚህ ማለትሽ ጥሩ ባይሆንም ካልሽሽ። ወንድሜ አሁን ነገሮችን እየተገነዘብክ ነው። ከመሄዳችን በፊት እቅዳችንን እንፈጽማለን ማለት ነው። እሺ አንቺ አልሽውን ለመቀበል እገደዳለሁ፣ ምክንያቱም ያንቺን ድርቅና አውቀዋለሁ። 5000 ኢማጂኔሽን ገብርኤል ያሳያቸው 5000 ማለዳ ሃሌሉያ ማለዳ 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 መተሺ ማለዳ ቆንጆ ነበር። ዛሬ ሚካኤል ነበር። ይኸውልሽ በጠዋት ሚካኤል ሄድና ነገሰ። ዝክር በላ። እግዚአብሔር ይመስገን። ተባረከ። ተቀላለፍ ነው። አሜን። ማለዳ 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 መተሺ ማለዳ 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 መተሺ በዚህ ምጣና ሰጣለሁ። አቦሉን ጠጥተሽ ትመለሻለሽ። ወይ አብዱል ፈታህ ወይ ሰላም ባጀም ታውሪኝ እናት ለብታ ፐርዌስ ዊን 6 ደርሰናል። 6 ቆይ እስቲ ሰው ካለ አረ 6 ያሸንፎኛል ጋይስ እንጂ ነው እንዴ? ሰው ምንድነው እሱ እየተካሄደ ያለው? አንዲት ጋሪ ዳዲ ድልቅ ካሳ ጨሌ አሙሱኬ ዲቫኒ ላላላላላ አብዱል ፈታህ ወይ እስቲ ማን ነበር ይሄ? ያቡዬ ዝም አልሽ። ምንድነው አሁን? ሽብኝ ነው ምን ዝም ያልሽው? በስ ይገባለው ነው ጽፎ እሺ ማንም የለም። በቃ ጀመረለው ሁለት በገገሰ
በጌሲ ዳኝ ምንም ማለት ነው እየበረታው ሲመስተው ልጅ ምን ማለት ነው? ሲመስተው ልጅ ጠዋት ነው እንደኛ ለዛ ነው ፀሐይ የሚቀጠቀጣል። ፈርስት ጊፍት ደብል ነው ማለት ነው። በነገሩ ሲምሽ ያስበላል ጊዜው ያለቀ ጊዜ ላይ ተወልደን እውነትህን ነው ወንድሜ። ወይ እኔ ራሱ እግዚአብሔርዬ ስም ደስ ሲል ሲመስተው ልጅ ድልፈታ አንተ ነቀኔ የገባው ወንድሜ። ይሄማ ፎሎ መደረግ አለበት። ዳኛ ፖስት አንተ ሸጋ ሚስት አለች። ደብልታ ፓርጎስ ዊክስ ደዳንች እንዴት ነህ አንተ? በእናትህ ደብልታ ፓርጎስ እኛ ነን ያው አሩሩ ላይ ተወልደን 6 ሰዓት ላይ ተወልደን ያው በዚህ ፀሐይ በአራት ፀሐይ ተከበድ ያለን ሰዎች አይ እዚህ ጋር ወንድም ተዳ አብዱል ፈታ ሜዳ እሱ ቤት ነው ልታገኘው የምችለው። ለዛ ነው በቀዝቃዛው ነው የተወለድኩ ወንድሜ። ምን መሰለህ ገባኝ እኮ ደብልታ ፓርጎስ ታፕ ኮፕሊንግ ወይ ገኒ እንዴት ነሽ? ፈርስት ጊፍት ደብል ነው ጋይስ። ማነው ደብል ነው ጊፍት ቀጣይ ትእዛዝ ነው ኪዩቲንግሽ ሮዛ ባልሽ ሮዝ አበባ ያለው ጋይስ ጥብቆ ሮዝ አበባ ጋይስ የደራ ወይን ይሸት 10 አድርጊሽ ገኒ ካለሽ 10 አበባ ካለሽ ደግሞ ትልቅ 10 ኪዩዬ ሮዝ አበባ እንጂ ሳዲ የኔ ኩራት ቴንኪው ናት። የኔ ጊፍት ደብል ነው። አሁን የኔ ጊፍት ደብል ነው። ደብል ነው የኔ ጊፍት። የኔ ጊፍት ደብል ነው። ዲቭሎን ሳሙኤል ደብል ብሎክ የምታደርጊኝ ጋይስ የኔ ጊፍት ደብል ምን አጥፍቼ ነው ብሎክ የምታደርጊኝ? የምወድሽ አቤት የዝናለም አቤት አፖስቶሊክ ኦኬ ኩኩሻ አሁን ተኝታለች። የዝናለም ደህና ነኝ በጣም ነጋም ብሊ ኪዩ አረማር አታስጨንቂ አስጨንቅሽኛል። ታብታብ አድርጉ እስኪ የዝና ራንቺ የዝና አለም እንዴት ነሽ ታዲያ? ታብታብ አድርጉ ያታንገላቺ የዝና ተማሪ ነኝና ከማይድኑት ፍቅር ጀምሩኝ
በድህነት ጎኔ አንገት ይመራኝ ወይ ዳግና በልጅነት አንድነት ነኝ ነቢያት ታብታብ አድርጉ እስቲ ጋይስ ደብል ታፓር I don't know why ፋንታ ትወዳለህ ለምን ተሰውይ ይወደኛል እኔ የፍቅር የሰው ፍቅር ያለኝ ሰው ነኝ ሰው እኮ አይደለም ፋንታ እኮ ጎዝ ካለ አይ ፋንታ የሚባል ሰው እያለው እኛ ሰፈር ምን እንደታ ይላል ከሰው ጋር አደገ የዝና ካንቺ ለበልሽ አንቺ አሁን ይሄ ምን አስጨንቆሽ ነው ማረናታ ምንድነው እንደዚህ ያስጨንቅሽ አቢ ዋን ላቭ ደህና ነኝ እግዚአብሔር ይመስገን ደህና ነሽ አንቺ